ጌታችንና መድኃኒታችን ኢየሱስ ክርስቶስ በስንት ዓመቱ ተጠመቀ? በ30 ዓመቱ። በ30 ዓመቱ ነው። በትክክል ሕይወት በአንበሳ ጉድጓድ ውስጥ የተጣለው ሐዋርያው ዳንኤል ስንት ጊዜ ከአንበሳ ጉድጓድ ወጣ? ይለፈይ ሕይወት አንቺ ጋር ነኝ። ዳንኤል ሐዋርያ አይደለም። በትክክል ተመልሷል። ዳንኤል ሐዋርያ ነብይ እንጂ ሐዋርያ አይደለም። ዳንኤል ባንክ ብሏል። ቡዛየው ከሁሉም ሚስጥራት ለመፈጸም በኩር ወይም ጅማሬ የሆነው ሚስጥር የትኛው ነው? ሚስጥረ ጥምቀት። ሚስጥረ ጥምቀት በትክክል ተመልሷል። ባንክ ብላለች ሕይወት። አሁን የምትሰሚውን ዝማሬ የተዘመረው በማን ነው? ዘማሪው ነው የምትነግሪኝ። አመስግን የኔ ጌታ። ማናት? ቀሲስ ምንዳዬ። ዘማሪ ቀሲስ ምንዳዬ ናቸው። ዲያቆን ተስፋዬ ፈገግ ብሏል። እሺ 1800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዘማሪት ሕይወት ዘላፍቶና ሊቀ መዘምራን ቡዛየው እኩል መልሰዋል። ግን ባንክ በማለት ራሷ ሕይወት መልሳ ቡዛየው ባንክ በማለት ስለሚበልጣት የዚህ ዙር ጠንካራ መላሽ ሊቀ መዘምራን ቡዛየው ነበሩ። ይሄ ማለት ሊቀ መዘምራን ቡዛየው መቀነስ አይቻልም ማለት ነው። ስትቀንሱ ቁጥር ስታውጣ 5 ቁጥር ማውጣት አይቻልም። ጥቅሙ ይሄ ነው። ጠንካራ መላሽ መሆን ያቆያል። በውድድሩ እስከ መጨረሻው ያስኬዳል። 5 ቁጥር መቀነስ አትችሉም። የፈለጋችሁትን ቁጥር ከዛ ውስጥ መቀነስ፣ ሌላውን ቁጥር። በምስሉ ላይ የምትመለከቱው ስፍራ የት አካባቢ ይገኛል? ደብረ ዳሞ። ደብረ ዳሞ የት አካባቢ? የት ባንክ የት አካባቢ? ባንክ ደብረ ዳሞ ነው። አካባቢውን የጠየቁት እኔ ደብረ ዳሞ ትግራይ። ትግራይ በትክክል ተመልሷል። ባንክ ብሏል ዲያቆን ተስፋዬ። ዲያቆን ከአራቱ ወንጌላውያን በቀድሞ ስሙ ሌዊ ይባል የነበረው ማን ነው? ማቴዎስ። ቅዱስ ማቴዎስ ነው። በትክክል ተመልሷል። ዘማሪ ተወጣን ትብላለች። አይሻደግጪ ሕይወት መጥምቁ ዮሐንስ እነሆ እናትህ ተብሎ ለድንግል ማርያም ሲሰጥ ስንት ዓመቱ ነበረ? ይለፈኝ። እነሆ እናትህ ተብሎ ለመጥምቁ ዮሐንስ አልተሰጠም። ለማን የተሰጠው? ለወንጌላዊ ቅዱስ ዮሐንስ። ተመልሷል። በወዘነ ጎርጎር ዮሐንስ እንጂ ለመጥምቁ ዮሐንስ አልተሰጠም። በትክክል ተመልሷል። ዘማሪት ሕይወት ጎበዝ። ዘማሪት ሕይወት የሐዋርያት ሥራን የጻፈው ቅዱስ ማን ነው? ይለፈኝ። ይለፈኝ። ቅዱስ ጳውሎስ። ጴጥሮስ። ጳውሎስ። ሉቃስ። ቅዱስ ሉቃስ ነው። በትክክል ተመልሷል። ሉቃስ ነው የጻፈው። ባንክ ብላለች ሕይወት። ጎበዝ። ይሄማ ጎበዝ። ሉቃስ ነው የጻፈው። ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ሚስጥረ ጥምቀት ከአማደ ሚስጥር ወይስ ከምስጥረ ቤተክርስቲያን ከሁለቱ በየትኛው ይመደባል? ከአምስቱ አዕማደ ምስጢር። ከሁለቱም ነው። በትክክል ተመልሷል። ከሁለቱም ነው። ባንክ ብላለች። ከአማደ ሚስጥሩን ከምስጥረ ቤተክርስቲያን ከሁለቱም ከቤተክርስቲያንም ከአማደ ሚስጥር ውስጥ ነው የሚመደበው ሚስጥረ ጥምቀት። በትክክል ተመልሷል። ዘማሪት ሕይወት በምስሉ ላይ የምትመለከቱው ዘማሪ ማን ይባላሉ? እኔ አክብሬ ነው የምጠራው። በነገራችን ላይ ሙሉ ስም ካልሰጣችሁኝ ይሄን ነጥብ አልሰጣችሁ። በኩረ መዘምራን ሊቀ ጠበብት አይደለም፣ ኪነ ጥበብ ወልደ ቂርቆስ። ተመልሷል። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ናቸው። በረከታቸው ይደርብ። በጣም ነው የምወዳቸው እውነት። እሺ ሊቀ መዘምራን ቡዛየው ቅዱስ ሉቃስ ከወንጌላዊነቱ ባሻገር የምን ባለሙያ ነበር? የሕክምና ባለሙያ ነበር። በጣም ይገርማል። አይገርምም? ሌላ በነገራችን ላይ ሌላ ሙያ አላቸው ነበረው። ሰዓሊ ነበር። ሕይወት ሰዓታችሁ አሉ። ሰዓታችሁ አልቋል። ሁለተኛው ዙር እዚህ ላይ ተጠናቋል። ወደ ሶስተኛው ዙር ልትሻገሩ ነው። በዚህ በሁለተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 1800 ብር ጋር 3200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ አሁንም ሊቀ መዘምራን ቡዛየው ነበሩ። ይሄ ማለት 5 ቁጥር ላይ ያሉትን ሊቀ መዘምራን ቡዛየውን በዚህ ጥምቀት መቀነስ አይቻልም ማለት ነው። ሊቀ መዘምራን እርሱ የፈለጉትን መቀበል። ዘማሪት ሕይወት ከደብረ መዊ የደብረ መዊ ልጆች ዘማሪት መቅደስን ቅድም አይቻት ነበር ከእናንተ ጋር አብረን እዚህ ስንዘምርና ደብረ መዊዎች በዛችሁብኝ። ዘማሪ ብርሃኑንም አይቼዋለሁና ተጠራርታችሁ ነው ወይ የመጣችሁት ለማለት ነው። ተደባውላችሁ ነው
ያው እንደ ማህበር ጥሪ ደርሶልኝ የዘማሪት መቅደስ አልበም ባለፈው ወር ነው የተመረቀው። ህዳር ታህሳስ 12 የሚካኤል ታህሳስ 12 በደብረ ማይቅ አገለገልሽ። አልቻልኩም መገኘት። ያው ያንተ ህይወቴ ካንቺ ነው የምጀምረው። ዝግጁ ነሽ? እሺ ህይወቴ፣ አሁን የምታዳምጩ መዝሙር እኛ መዝሙሩን እንጀምረዋለን። አንቺ መግቢያው ኢንትሮን ትይልኛለሽ። ተግባብተናል? ይከፈትላት። እልል በሉ በትክክል ተመልሷል። ዘምሩ አመስግኑ ለክብሩን ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ እልል በሉ በአንድነት ዘምሩ አመስግኑ ለክብሩን ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ። ማን ነው ዘማሪው? ዘማሪ ፍቃዱ አማረ። በትክክል ተመልሷል። ዘማሪ ፍቃዱ አማረ ነበረ። በትክክል መምጣት ነበረበት። ግን ዛሬ የእውነት ከድሮ አገልጋዮች እንደዚህ መምጣት ነበረባቸው። ዘማሪ ቴድሮስ ባንክ ብለሃል። ይህ በምስሉ ላይ ወይም በቪዲዮ ላይ የምትመለከተው መዝሙር ርዕሱ ምን ይባላል? ወይም ማን ይባላል? ርዕሱን ነው የምትነግረኝ። የመዝሙሩን ይለፈኝ ቋንቋዬ ነሽ። በትክክል ተመልሷል። ቋንቋዬ ነሽ ድንግል በትክክል ተመልሷል። ቋንቋዬ ነሽ ድንግል ነበረ። ዘማሪ ሉል ሰገድ ሉል ሰገድማ ጌታቸው ለምንድን ነው የጠፋባችሁ? አይዟችሁ። እሺ ዲያቆን ተስፋዬ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አይኑን ያበራለት ሰው ስሙ ማን ይባላል? በርተሚዎስ ነው። በትክክል ተመልሷል። ሊቀ መዘምራን ብዙአየሁ ባንክ ብሏል። ሊቀ መዘምራን የቅድስት ድንግል ማርያም ወላዲተ አምላክ እናትና አባት ስማቸው ማን ማን? ቅዱስ ኢያቄምና ቅድስት ሐና። ቅዱስ ኢያቄምና ቅድስት ሐና ነው የሚባሉት። ዘማሪት ህይወት የጥምቀት በዓል በዩኔስኮ የተመዘገበው መቼ ነበረ? ዛሬ 7 አሪፍ ነው። በዩኔስኮ የተመዘገበው የጥምቀት በዓል ከ3 ዓመት በፊት አይደለም። የእሷ ነው የሚሻለው። 7 ወይም 6 ዓመት 6 ዓመት ማለት 2002 2012 በትክክል ተመልሷል። በ2012 ዓመተ ምህረት ነበር። በትክክል ተመልሷል። ታህሳስ 3 ቀን ነበር በዩኔስኮ የተመዘገበው። ሊቀ መዘምራን ብዙአየሁ የሐዋርያው ቅዱስ ጴጥሮስ የመጀመሪያ ስሙ ማን ነበረ? ስምዖን። በትክክል ተመልሷል። ዘማሪት ህይወት ኦሪዮንን ያስገደለው ንጉሥ ማን ነው? ይለፈኝ ንጉሥ ዳዊት ነው። በትክክል ተመልሷል። ዘማሪት ቅድስት ባንክ ከአስርቱ ቃላት ውስጥ 10ቱ ትእዛዛቶች አሉ። ከ10ቱ ትእዛዛቶች ወይም ቃላት ውስጥ ንስሐ ግቡ የሚለው ስንተኛው ላይ ይገኛል? ንስሐ ግቡ የሚል የለም። ንስሐ ግቡ የሚል ትእዛዝ ውስጥ የለም። ዲያቆን ተስፋዬ ባንክ ብሏል። ዲያቆን ተስፋዬ ንዕማን ሶርያዊ በምን ወንዝ ተጠምቆ ለምጹ ጠፋለት? በትክክል ተመልሷል። ሰዓታችሁም እዚህ ላይ አልቋል። አሁን ወደ